ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ይህ ቻፕተር 2 ነው። ቻፕተር 2 የመጀመሪያ ፓርት 1 ቪዲዮዬ ነው። ይህንን ቪዲዮ ስንጀምር መጀመሪያ ልንረዳቸው የሚገባ ነገር ተርሞች ይኖራሉ። እነዛን ተርሞች ኢዚ በሆነ ዌይ አንደርስታንድ ካደረግነው የዚህ ቻፕተር ዋና ግቡ አጠቃላይ እንዴት መሬት አሁን ለደረስንበት መሬት እንዴት ልደርስ ቻለች የሚለውን ኢዚ ዌይ አንደርስታንድ እንድናደርገው ያግዘናል እና ኢትስ ሶ ጉድ ሶ ሌት አስ ቢገን the term geology refers to the earth that study the evolution ስንል ግራጁዋል ቼንጅ ነው። ኢት ኢዝ ግራጁዋል ቼንጅ ነው። ይሄ በጊዜ ሂደት የሚቀየሩ ነገሮች ናቸው እና ይህ ደግሞ በማቴሪያል ሊሆን ይችላል ወይም ኮምፖዚሽን ሊሆን ይችላል። ማቴሪያል ስንል አዚሁ ነው ያ ስፔስ እና ኦኩፓይድ ስፔስ ኤንድ ሀዝማስ ነው አደለ? ሁለቱንም የያዘ ነገር ነው። ይህንን ደግሞ ልናጠና የምንፈልግ ከሆነ ፊዚክስን ማስተዋል የተገቢ ነው ማለት ነው። ፊዚክስን ስናስተውል ፊዚክስ ስተዲ ኦፍ ማተር ነው አደለ? ማተርን ስተዲ የሚያደርገው። ስለዚህ ጂኦሎጂ ሲባል ብቻውን የሚቆም ትምህርት ሳይሆን ከሌሎች ጋር ኢንተርዲስፕሊን የሆኑዎች ጋር አብሮ የሚሄድ ነው ማለት ነው። ኮምፖዚሽን ስናይ ኮምፖዚሽን የምናየው በምንድን ነው? ኬሚስትሪን እናስታውሳለን። ኦኬ ፕሮሰሲንግ ሲያደርግ አፖን እርዝ ላይ ፕሮሰስ ሲያደርጉ የተለያዩ ቴክቶኒክ አክቶች አሉ። እነዚ አክቶች ላይ አፖን ሲያደርግ ሁለቱን በማጣቀስ ነው። ይህ የምንለዋለን ጂኦ ፊዚክስ ኤንድ ጂኦ ኬሚስትሪ ማለት ነው። ሁለቱን አንድ ላይ በማድረግ ነው ይህ ጂኦሎጂ የሚያጠናው ማለት ነው። ስለዚህ ጂኦ ስንል እርዝ ነው፣ ሎጂ ስንል ስተዲ ነው። ስለዚህ ጂኦሎጂ ስተዲ የሚያደርገው ሲስተማቲክ ዌይ ኦፍ ስተዲንግ አባውት እርስ ኢቮሉሽን ማቴሪያል ኮምፖዚሽን ፕሮሰስ ኦል እንዳለ በመሬት ላይ የሚያደርጋቸውን አክት በሙሉ የሚያሳየን ነው ማለት ነው። ስለዚህ ይህን ኮንሰርን ካደረግን የተለያዩ በኤቪደንስ ነው ማለት ነው የመሬት እስከዛሬ የሆኑትን የኢመት ዑደቶች ሂደቶችን በሙሉ በኢቪደንት ነው ወይም ደግሞ ኤቪደንስን በማስቀመጥ ነው እንጂ ማንም ከዚህ በፊት የነበረውን ያየ ማንም የለም። ነው ዊትነስ ማንም ምስካሪ የሚሆን የለም። ምክንያቱም የሰው ልጅ የእድሜ ገደብ ማክሲመም ትልቁ ቢባል ከ60 እስከ ሚዲየሚ ማለት ነው ወይም መቶ ትላልቅ ከስንት አንድ የሚያልፉ ናቸው። ስለዚህ የእርዝ ደግሞ እድሜዋ በጣም ትልቅና ሰፊ ነው እና የእሷን ያንን ያክል የኖረ የለም። ግን ባይ ዲፎልት ቴክኒካል የሆኑ ሂደቶች አሉ ለማወቅ ማለት ነው በእርዝ። ስለዚህ ማንም ባላየበት ሁኔታ ማንም ምስካሪ በሌለበት ደረጃ ግን የእርዝን አቀማመጥ እንዴት እንደነበረ ማሳየት ይቀላል ይቻላል ማለት ነው። ሶ ጂኦሎጂካል አንደርስታንዲንግ ያስፈልጋል። እነዚህ የሚገኙት ደግሞ በምናየው ነገርና ሜዠርድ በምናደርገው ነገር ነው። ከጊዜ ወደ ጊዜ በሚታዩት የተለያዩ ቼንጆች አሉ፣ የተለያዩ ሂደቶች አሉ። እነሱን በመረዳት የምናስቀምጣቸው ሁኔታን ያሳየናል ማለት ነው። ሶ የተለያዩ ክሉ ሊኖሩ ሮኮች፣ ላንድ ፎርሞች ቅድም እንዳልኩት ማለት ነው። ላንድ ፎርሞች ሮኮች ብቻ ሳይሆኑ የተለያዩ ዲሲፕሊኖች እንደ ጂኦፊዚክስ እንደ ጂኦኬሚስትሪ አናላይዝ እንዳናደርግና ስለዛ ነገር ዲቴል የሆኑ ስለ ሮኮች እንድናቅ ያደርገናል። የመሬት መንቀጥቀጥን ብናይም ራሱ ጂኦፊዚክስ እጅግ አስፈላጊ ነው። ዌቮችን እንዴት ነው ፔኔትሬት የሚያደርገው ቤንት አድርገው ሰርፌሶች ላይ የምታየው አሁን ላይ በቅርቡ ጊዜ ማስተዋል እንችላለን። እና በአፋር ሪጅን ላይ የሚታዩት እርዝ ኪኮች እንዴት ነው መነሻቸው፣ ወዴት ይሄዳሉ፣ እንዴት ዲቴል ለማወቅ እነዚህ ቴክኒካል የሆኑ ነገሮችን በጂኦፊዚክስ ዌቮችን በማወቅ አንደርስታንድ ያደርጉታል። ስለዚህ ጂኦሎጂስቶች በዚህ ነገር ላይ የጠለቀ ግንዛቤ ይኖራቸዋል ማለት ነው። አስ ጄነራሊ ግን ዲስ አጠቃላይ ኢንትሮዳክሽን ስለሆነ እነዚህም ኮንሰርን መሆኑን ልንረዳ ይገባል ነው። ሶ
አጠቃላይ አሁን ስለ እርዝ ልናወራ ነው። ከፕሪካምብሪያን ጀምሮ እስከ አሁን ላይ እስካለን ፕሬዘንት እስከምንገኝበት ድረስ የእርዝ አንሸንት ተጀመረ ተብሎ በሚታሰበው እስካሁን ድረስ ያለውን እናያለን። ስለዚህ እዚህ ላይ ምንድን ነው ዘ ኮንቲኔንታል ድራፍት የሚባል ቲዮሪ አለና እስቲ ሌታስ ዲስከስ አጠቃላይ ምንድን ነው እንዴት ነው ሀሳቡ የሚለውን እኔና ወደ ሌላ ጉዳዮች እንሄዳለን ማለት ነው። ስለዚህ አንድ መሬት ሲንግል ሂውጅ ነበረ ነው። በአንድ ላይ ተሰብስበው ሲንግል ሂውጅ ኮንቲኔንት ነበረ። ያው አዚው ነው አሁን ፕሬዘንት ላይ የምናውቃቸው ኮንቲኔንቶች 7 ናቸው አይደለ? ግን እነሱ 7 የሚታወቁ ኮንቲኔንቶች ላይክ አፍሪካ፣ ኤዥያ፣ ኢሮፕ፣ አውስትራሊያ ዳትስ ኢት ኦል እንዳለ 7ቱም እንዳለ ሂውጅ የሆኑ ነበሩ። እነሱ ደግሞ ምን ይባላሉ? እንዳለ አጠቃላይ ተያይዘው ተጠባብቀው የሚገኙት ፓንጃ ወርድ ፓንጃ እዚህ ጋር ፓንጃ ኒው ወርድ ነው። ይሄ አጠቃላይ ቱጌዘር ሲንግል ሂውጅ የሚቀመጡት አህጉሮች ፓንጃ ተብሎ ይጠራሉ ነው። ይህ ፓንጃ ደግሞ ለሁለት ወይም ደግሞ ስፕሊት ያደርጋል። ስፕሊት አርግተው ኢንቱ ጓንዳላላንድ እና ላርዣ በሚባል ወደ 2 ፓርት ይከፈላሉ ማለት ነው። ጎንዳላላንድ የምንባለው አፍሪካን ፓርት የሚይዝ ነው። ላርጃ የሚለውን ዲቴይል ሁለቱ ማንን ማን እንደሚይዝ ወደ ፊት እናያለን። ኤኒዌይ አንድ ላይ ኮንቲኔንቱ ሲንግል ሂውጅ ከሆነ ሲንግል ሂውጅ ኮንቲኔንት ከሆነ ፓንጃ መሆኑን አይረሳ። ኤንድ ስፕሊት ያደረገው ደግሞ ላርዣ እና ጎንዳላላንድ ሁለቱ ስፕሊት ሲያደርግ ወደዚህ ይከፈላል ማለት ነው። ሶ ላተር ኢንቱ ስሞለር ፍራግመንት ኦቨር ላስት ሚሊየን ይርስ እነዚህ ፓንጃ፣ ጎንዳላላንድ እና ላርዣ ስሞለር ፍራግመንትስ እነዚህ ጎንዳላላንድ እና ላርዣ ደግሞ እነሱም ደግሞ በሁለት የተከፈሉት ደግሞ ከስንት ሚሊዮን በኋላ ደግሞ ተከፋፍሎ አሁን የምንገኝበትን ወደ 7 ድራፍት ወደ ሆኑት ኮንቲኔንት አሬንጅ ሆኖ ሊቀመጥ ችሏል ማለት ነው። ሰው ኮንቲኔንቱን ስናይ ዘ ሱፐር ኮንቲኔንት ይባላሉ እነዚህ አጠቃላይ ማለት ነው። ሉክ አት ዲስ ዋግነር የሚባል አንድ በዚህ ክላይሜት እና ክላይሜት ቼንጅን ተጠቅሞ እነዚህም ቶቶችን እየተናገረ ነው። በ19ኞቹ ክፍለ ዘመን ላይ የተገኘ የጀርመን ሳይንቲስት ነው እና ይህ ሳይንቲስት የገለጸው ነገር አለና ዘ ኮንቲኔንታል ድራፍት ቲዮሪ ይባላል እና የኮንቲኔንታል ድራፍት ቲዮሪን ያስቀመጠበት ወይ ነው እና ይህንን ስናይ አሁን እዚች ጋር ኢኩዌተር ፓርት አለ። ኦኬ እዚች ጋር የሚከፍለው አለ ኢስት ዌስት ዳይሬክሽን ማለት ነው። ታዲያ ይህ ኢስት ዌስት ዳይሬክሽን ላይ ለሁለት ይከፈላሉ ብሎ ይለናል። አንደኛው ያው በኖርዘርን አሜሪካ፣ ኢሮፕ፣ ኤዥያ ሲሆን ሁለተኛው ደግሞ አፍሪካ፣ አረቢያ፣ ሳውዝ አሜሪካ፣ ኢንዲያ፣ አንታርክቲካ፣ አውስትራሊያ እነዚህ ለሁለት ይከፈላሉ ማለት ነው። አይዲያው ምንድን ነው? ኢስት ዌስት ዳይሬክሽኑ ላይ 2 ፓርቶች አሉ። እነዚህ የላይኛው ኖርዘርን ፓርት ያለ ኖርዘርን ፓርቱ ላርዣ እንደሚባል፣ ሳውዘርን ፓርቱ ደግሞ ጎንዳላላንድ እንደሚባል አስቀምጦልናል ማለት ነው። ስለዚህ ላርዣ ሲባል ሁሌ ኖርዝ አሜሪካ፣ ኤዥያ ኤንድ ኢሮፕ ባይ ወግነር ፕሮፖዝድ ባደረገው ተቀምጧል ማለት ነው። ስለዚህ the whole single huge continent ፓንጃ can be divided into larger and Gondwanaland this is በመካከላቸው ደግሞ የውሃ አካል እንዳለ አስቀምጧል ማለት ነው። look at this ይህንን ስንመለከት እንዴት ነው በ200 ሚሊዮን ይር በፊት እርዝ እንዴት ነበረች እና አሁን ለተገኘችው እርዝ እንዴት ነው የሚለውን የሚያሳይ ፓርት ነው። ኦኬ ይሄ እዚች ጋር ስናይ ጁራሲክ እነዚህ ፔሪዶች ሜሶዞይክ ምናምን እያለ ወደ 4 ሜን የሚባሉ አሉ። እነሱን ዲቴል ስለምንገባባቸው አጠቃላይ ግን እዚች ጋር እንዴት ነው መጀመሪያ የተቀመጠው እንዴት ነው አሁን ላይ ያለውን
እንዴት ነው የሚለውን እንድንለይ ይረዳናል ማለት ነው። ሰው ጀርመኒ ለአልፍሬድ ዋግነር ማን ነው እና እንዴት ነው ሃይፖቴሲሱን ያስቀመጠው የሚለው ያው እንደ መግቢያም ያገለግለናል እና ይህን ፕሪንሲፕል ስናነሳ ሁልጊዜ መረሳት የሌለበት ጂኦሎጂካሊ ሲያስቀምጡ በጣም ፌመስ የሆነበት ዘ ኮንቲኔንታል ድራፍት ቲዮሪ ነው። ሰው እዚች ጋር ክላይማቶሎጂስት አልፍሬድ ወግነር ክላይማቶሎጂስት አልነበረም ይላሉ በደንብ የሚያጠኑት ስለዚህ ቦታ በዚህ ዙሪያ ላይ ክላይማቶሎጂስት ሳይሆን ክላይሜት እና ክላይሜት ቼንጅን በመጠቀም ነው ይህንን ቲዮሪ ሊያስቀምጥ የቻለው በሚል ያስቀምጣሉ ማለት ነው። ታዲያ ይሄ ወግነር አልፍሬድ ወግነር ፕሪንስፕሉ ምንድን ነው? ኦብዘርቭ ያደረገው ምንድን ነው? ፊት ኦፍ ዘ ኮንቲኔንት አንደኛው ለአንደኛው ፊት ያደርጋል፣ ይገጠማል። ዘ ኦፖዚንግ ኮስትላንድስ ኦፍ ዘ ኮንቲኔንት ኦፍ ፊት ቱጌዘር ናቸው። ቅድም እንዳየናቸው ሁሉም ተገጣጥሞ ነው ያሉት አይደለ? የመጀመሪያው ላይ ማች ኦፍ ማውንቴን ቤልትስ ሮክ ታይፕስ አላቸው። አሁን ለምሳሌ እንዴት ነው አንዱ ከአንዱ ላይ የሚገጣጠመው ብለው ሲባል የጋራ የሚያደርጋቸው አሁን ቅድም ላይ የቅድም ፖርሽኑ ላይ ስናይ አሁን እዚች ጋር ኤዥያን እና ኖርዝ አሜሪካ እንዴት ነው የጋራ ሊያደርጋቸው ይችላል? ሁለቱ መገጣጠማቸው ወይም ኤሮፓ መገጣጠማቸው እንዴት አመጣ ስንል የሚለይባቸው መንገድ አለ። እዛ ላይ ኢሮፕ ኖርዝ አሜሪካ በዛ ቦታ ላይ ጥናት ተደርጎ ለምሳሌ አሁን ዌስት አፍሪካ የሚገኝ ኖርዝ አሜሪካ እና ግሪንላንድ ዌስትሮፕ ማች የሚያደርጉበት ሪዘምብል አለ። ፓንጂ ያላቸው ቅርጻቸው መቶ ግጥም ይላል። የጫፍ ስዕላቸውን ስናይ እያንዳንዱ ልክ እንደ አንድ ፊት ወደ አንድ ፊት እንደሚገጥመው አይነት ነገር ይገጥማል ማለት ነው። ዲስትሪቢሽን ኦፍ ፎሲል ስናይ ያው ፎሲሎችን እንዳለ ፕላንቶችን ብናይ አኒማል ፎሲሎችን ቅሬተ አካል የምንላቸው ነው። ሰፓሬት የሚያደርጉት ሊንክድ በተሆኑ ኮንቲኔንት ነው። ስለዚህ ይሄ ሊንክድ የሆኑ ኮንቲኔንቶች ሪፕሬዘንት ያደርጋሉ ማለት ነው። እነዛ ፎሲል ላይ የሚገኙት ፎሲሎች እዚህ ሀገር ላይ ኢሮፕ ላይ ኤዥያ ላይ የሚገኙት የጋራ የሆነ የሚያደርጋቸው ነገር አለ ነው። ፓሊዮ ክላይሜትን ሲያይ ክላይሜት ቼንጁን አይቶ ነው ሮኮቹ እንዴት ነው ፎርም ያደረጉት። እንዳልኳችሁ ከ200 ሚሊዮን በፊት ኢንዲያ፣ አውስትራሊያ፣ ሳውዝ አሜሪካ፣ ሳውዘርን አፍሪካ እንዳለ እነዚህ ኤቪደንስ የሆኑት ለምሳሌ የበረዶ ግግር የነበረባቸው ጊዜ ነበር። እነሱንም አንድ ላይ አስቀምጧል ማለት ነው። ስለዚህ ጋሽ የሆኑ የሚገኙ ጋሼ ሲሆኑ የሚገኙ ነበሩ። ሉካት ማፕ ለምሳሌ ኢንዲያን፣ ሳውዝ አሜሪካን፣ አፍሪካን፣ አውስትራሊያ እንዲሁ ስናየው ቲዎሬቲካሊ እያንዳንዱ የገጠሙበትን ሁኔታ ነው የሚያሳየው። ለምንድን ነው ይሄን ያሳየው? አሁን ላይ የተቀመጡበትን ደረጃ ስናይ እነዚህ በሙሉ ፊት ያደርጋሉ፣ ይጋጠማሉ ነው። ስለዚህ ዘሴም ላንድ ማስ ናቸው ያላቸው አንድ ፖይንት ነው ያላቸው ማለት ነው። አት ዋን ፖይንት ዘሴም ነው ያላቸው የሚል ሀሳብ ነው ያለው። እንዴት ነው ታዲያ አሁን የተገኘችበትን ፕሬዘንት ዴይ የሚገኘው የዓለማችን ካርታ ይሄ ነው የምናውቀው ነው። ያው ኢኩዌተር አለ የምናውቀው ነው። ሳውዝ አፍሪካ ፓርት አለ እዚች ጋር ኢንዲያን ፓርት። እነዚህ አሁን ቅድም የገለጽኳቸው እነዚህ ፓርቶችን ዋን ፖይንት ናቸው ብሎ ነው የሚያል ነው። ፓንጃ ሪኮንስትራክሽን ሲል ፓንጃ እነዚህ አሁን የገለጽኩላችሁ እነዚህ በሙሉ በሚገጥሙበት ሰዓት ላይ ሉካት ሁሉም ላይ ፊት ያደርጋሉ። ሉክ አንድ ላይ ሆነው በደንብ አርግተው ይገጥማሉ። አንታርክቲካን፣ አውስትራሊያም፣ ኢንዲያን ኦል ይገጥማሉ። ይህንን ስናይ እንዴት ነው ቲዮሪውን ኤክስፕሌን ያደረገበት የሚለውን በደንብ እናውቃለን። በሱ ብቻ ደግሞ አይደለም ሮኮችን ፎሲሎችን በመጠቀም እንዴት ነው ዲስክራይብ ያደረገው ስንል አሁን ሮክ ታይፓቸው ያሉበት ሁኔታ ዴዘርታቸውን ስታዩ ሉክ ዴዘርት ፓርት ይሄ የበረዶ ግግር የነበረባቸውን አሁን ላይ
እርግጠኛውን የምናወራው ስለ አንታርክቲካ የበረዶ ግግር የነበረበት ነው፣ ግን በዚህ በፊት እንደነበረ ይገልጻል። አሁን ላይ ያለንበት አፍሪካ ግን አሁን የበረዶ ግግር ሳይሆን ያው ግራጁዋል ቼንጅ ነው አላልንም? ግራጁዋል ቼንጅ ስለሆነ እርስ አሁን ያለበት ደረጃ እንደዚህ ነው ነው። ፎሲል ሎኬሽን ሰው የሚያለው ሜሶዞይክ፣ እነዚህ ዲፕሊ ሜሶዞይክ፣ ሴኖዞይክ፣ ፕሪካምብሪያን፣ ፓሊዮዞይክ እንዳለ በየደረጃ ኤጃቸውን ጠብቀን እንዲቴል በደንብ ስለምናያቸው አስ ኢንትሮዳክሽን ፓርት ዋን ፖይንት ላይ እነዚህን እዚህ ላይ ብናቆምና ቀጣይ ባለው ደግሞ በ2.2 ብለን የምንቀጥል ይሆናል። ከወደዳችሁት ሼር በማድረግ ሰብስክራይብ በማድረግ ሌሎችም ጓደኞቻችሁ እንዲጠቀሙ በመርዳት ለእኔም ደግሞ ሰፖርት እንደምታደርጉኝ ከወዲሁ እገምታለሁ። አስተያየታችሁን እባካችሁን አስቀምጡልኝ። ማንኛውም አስተያየት እቀበላለሁ። ስራዎቼን አሻሽዬ የበለጠ ኮንቴንት ይዤ እንድመጣ ይረዳኛልና ልታበረታቱኝ ይገባል ብዬ ከወዲሁ ልገልጽ እፈልጋለሁ። ቻፕተር 2 ፓርት 1 እዚህ ላይ እናበቃለን። ቴንኪው